በመንግስት በኩል ለመንግስት ሰራተኞች 160 ቢሊዮን በላይ ወጪ አውጥቶ የደሞዝ ማስተካከያ የተፈቀደ ስለሆነ ሁላችንም እንኳን ደስ አለን ማለት ፈልጋለሁ። እናንተም እንኳን ደስ አላችሁ። ሰላም ጤና ይስጥልኝ። መብራቱ እባላለሁ። በመጀመሪያ እንግዲህ በኑሮ ውድነት ችግር ውስጥ ለሚገኘው ማህበረሰብ በተለይም ደግሞ ለተቀጣሪው ማህበረሰብ ምናልባት ጊዜያዊ ማስታገሻ ይሆናል በሚል ተስፋ እንኳን ደስ ያላችሁ ለማለት ፈልጋለሁ እኔም በበኩሌ። ከዛ ቀጥሎ ግን ይህ የደሞዝ ጭማሪ እንግዲህ ሸክም ብቻ እንዳይሆን ደግሞ ፍራቻም ስላለኝ ያለኝን ሐሳብ ለማጋራትና ከናንተም ያላችሁን አስተያየት ለመቀበል ነው። እውነት ነው፣ ደሞዝ የሰራተኞችን የኑሮ ደረጃ ለማሻሻል ቁልፍ ሚና አለው። የሰራተኛው መሰረታዊ ፍላጎት ለማሟላት ደሞዝ እጅግ በጣም አስፈላጊ ነው። ፍትሃዊና በቂ ደሞዝ ሲሆን ደግሞ ምናልባት በቂ የሚለው በሁሉም ሰው ዘንድ ተመሳሳይ ትርጉም ላይኖረው ይችላል። ነገር ግን ቢያንስ መሰረታዊ ፍላጎቶችን በተወሰነ ደረጃ ሊያሟላ በሚችል ሁኔታ ያለ የደሞዝ መጠን ተብሎ ሊወሰድ ይችላል። በማህበረሰቡ ዘንድ ያለውን የኑሮ ልዩነት ወይም ደግሞ ፖቨርቲ ኤንድ ኢንኢኳሊቲ ለመቀነስ ይረዳል ማለት ነው። ይህ ደግሞ በማህበረሰቡ ዘንድ መረጋጋትን ያመጣል፣ ሰላማዊ ማህበረሰብ ይገነባል፣ የዜጎችን የመስራት ፍላጎት ያነሳሳል፣ ምርታማነትን ይጨምራል፣ አገልግሎት ያሳልጣል። በአጠቃላይ የኑሮ ደረጃው ከፍ ያለ ማህበረሰብ ደግሞ ወደ ግጭት፣ ወደ አለመረጋጋት፣ ወደ ተስፋ መቁረጥ የመግባት እድሉ እጅግ በጣም ዝቅተኛ ይሆናል ማለት ነው። እንግዲህ ስለ ደሞዝ ስናነሳ ደሞዝ ከሰላም ጋራ ገቢ ከሰላም ጋራ እጅግ ከፍተኛ የሆነ ቁርኝት አለው። አንዱን በከፍተኛ ደረጃ የአፌክት የሚያደርግ ወይም ደግሞ የሚነካ ሆኖ እናገኘዋለን። በዚህ ሰዓት የተሻለ ሰላም አለባቸው የሚባሉ ሀገሮች እንኳን ከፍተኛ የሆነ አማካኝ የገቢ ወይ ደግሞ የግለሰብ ገቢ ወይ ደግሞ ፐር ካፒታል ኢንካም እንዳላቸው እናያለን። የተለያዩ ጥናቶች እንደሚያመለክቱት እንግዲህ ከፍተኛ የሆነ የኢኮኖሚ እድገት ሲኖር ደግሞ ብዙ ኢንቨስተሮች ይሳባሉ፣ አገሪቱ የቱሪስት ማዕከል ትሆናለች፣ ዜጎች በነፃነት ይንቀሳቀሳሉ፣ በነፃነት ይሰራሉ፣ ተገቢውን ግብር መክፈል ለሚገባቸው ለወከሉት መንግስት ይከፍላሉ፣ መሰረታዊ የሚባሉ ኢንፍራስትራክቸሮች ይገነባሉ፣ በቂ የስራ ዕድሎች ይፈጠራሉ። አገር ሰላም ሲሆን ዜጎች በሰላም ወጥተው ሲገቡ፣ ገበሬው በሰላም ወጥቶ በሰላም አርሶ በሰላም አርሞ በሰላም አጭዶ ሰብስቦ ወቅቶ ወደ ገበያ ማቅረብ ሲችል፣ ነጋዴውም ደግሞ በሰላም መንቀሳቀስ ሲችል፣ ሰራተኞችን በደሞዛቸው የሚፈልጉትን በተመጣጣኝ ዋጋ የማግኘት እድል ይኖራቸዋል ማለት ነው። አደጉ የምንላቸው ሀገሮች እንዲሁ ከመሬት ተነስተው አይደለም እዚህ የደረሱት። ብዙ ዋጋ ለሰላም ተከፍሎ ነው። ስለዚህ ሰላም ከሌለ የትኛውም አይነት ደሞዝ ቢጨመር፣ የትኛውም አይነት ነገር ቢደረግ ያን ያህል ለውጥ ሊመጣ ይችላል የሚል እምነት የለኝም። ሰላማችን ላይ እንስራ። ሰላማችን ላይ ካልሰራን 9 ደሞዝ ቢጨመር ኑሯችን ያው ቢታለብ ያው በገሌ እንዳለችው እንደ ድመቷ ይሆናል። መንግስት ዜጎቹን ማዳመጥ አለበት። እኔ ያልኩት ብቻ ነገር ይሁን ማለት ተገቢ ነው ብዬ አላስብም። ጆሮ መስጠት አለበት። ዜጎቹም ደግሞ እንደ መንግስት ከመንግስት ደግሞ የሚመጡትን ነገሮች መቀበል የማይፈልጓቸውን ደግሞ ምክንያታዊ በመሆን የማይፈልጓቸውን ነገሮች ደግሞ ለመንግስት ማቅረብ ያስፈልጋል። ነገር ግን እኔ ብቻ ያልኩት ካልተደረገ በሚል ጠበንጃ በማንሳት ከቀጠልን ያን ያህል በሀገራችን ላይ የምናመጣው ለውጥ አይኖርም። ደሞዝ ጭማሬው ዛሬ ምናልባት ገንዘብ በኪሳችን ወስደን ሽንኩርት ገዝተን በፌስታል ወይ በዘንቢል ይዘን የምንመለስ ከሆነ ነገ ደግሞ ገንዘብ በዘንቢል ወስደን ሽንኩርት በኪስ ይዘን እንድንመለስ ያደርገናል ማለት ነው። ትርፋችን እዚህ ጋር ሸክም ብቻ ይሆናል ማለት ነው። ሸክም ብቻ እንዳይሆን ሁላችንም በያለንበት ለሰላማችን መስራት ተገቢ ነው ብዬ አስባለሁ።
እንደዛ ካልሆነ ለልጆቻችን የምትመች ለኛም ለራሳችን የምትመች ሀገር መገንባት አንችልም። ከስተቶቻችን ከታሪኮቻችን መማር የማንችል ህዝቦች እንሆናለን ማለት ነው። ከስተቱ ከታሪኩ ከትናንት የማይማር ሰው ደግሞ እጅግ በጣም በዚህ ዘመን መኖር የማይችል በዚህ ዘመን ዘመኑን የሚመጥን ኑሮ መመኘት ብቻ ይሆናል ማለት ነው። አይ ቲንክ ሐሳባችን፣ አሰራራችን፣ አካሄዳችን ወይ ደግሞ በአጠቃላይ የምንኖረው ኑሮ በምናደርገው በምንሰራው መጠን ነው የሚሆነውና በጣም ኋላ ቀር የሆነ አስተሳሰብ በጣም ኋላ ቀር የሆነ አሰራር እየሰራን ዘመናዊ ኑሮ ለመኖር መመኘታችን ያን ያህል ብዙ ለውጥ ላያመጣ ስለሚችል እዚህ ላይ ይሄን የደሞዝ ጭማሪ እንደ ምክንያት በማድረግ በተቻለ መጠን እንደው ከችግሮቻችን ልንወጣ የምንችልባቸውን መፍትሄዎች፣ ዘዴዎች ማሰብ ካልቻልን እያንዳንዳችን ከየቤታችን ደሞዝ ጭማሪው ያን ያህል ለኛ ብዙ ለውጥ ላያመጣ ስለሚችል ቆም ብለን ብናስብበት ለማለት ነው። እጅግ በጣም አመሰግናለሁ። ሐሳብ አስተያየት ካላችሁ በጣም አስፈላጊና በጣም በዚህ ወቅት ልንወያይበት የሚገባ ርዕስም ስለሆነ እንደው ብንወያይበት ሐሳባችሁን ብትሰጡበት ለማለት ነው። ስላዳመጣችሁኝ እጅግ በጣም አመሰግናለሁ።